ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቼ፣ ወይኔ እንዴት ደስ እንዳለኝ! ወይኔ እንዴት ደስ ወላሂ ኡፍ እኔ እንጃ። ወይኔ ዛሬ ቀን ኡፍ ኤርሚ የኔ ውድ የኔ ፍቅር አንቺ ወይ ልጅቷ እኮ እኔ ራሱ እኮ በቃ ፍቅር ፍቅር። ወይኔ ኤርሚዬ የኔ ውድ አንቺ እኮ ምን አይነት ሴት ነሽ? ምን አይነት ልብ ነው ያለሽ አንቺ? ወይኔ ታድለሻል ወላሂ። እናንተ ደስ እንዳለች በቃ እኔ ዛሬ ወተት ነው ጠጣሁ። ወተት የኔ ማር የኔ ፍቅር እንኳን ደስ አለሽ። እሺ የኔ ፍቅር የኔ ውድ አንቺ ራስሽ እኔን ደስ እንዳለሽ አንቺ ደስ ካለሽ ወይኔ እኔ እንጃ እውነት ነው። ወይኔ አላመንኩኝ ወላሂ እስካሁን አላመንኩኝ። ግን እኔ እንጃ የኔ ውድ የኔ ሸበላ ማኪዮሮ የኔ ውድ የኔ ሸበላ ባል የኔ ፍቅር ወይ ይላል የኔ አላምንም። እግዚአብሔርን ማመን አልችልም። ራሱ ነው ማመን አልችልም። ማለቴ አብረሽ ዳንክ በደንብ ናፍቆትሽን ተወጪ። ወይዬ ያልከው አብረሽ ወይዬ ያልከው የኔ ፍቅር እንዳትገኝ ልጁ ኧረ እንኳን ደስ አለሽ። እኛ ነው በዚህ ማታ ጌታችሁ ነው። እሱን ተይው እንነግርሻለን። እኛ በቃ ስንጀምር እየጠበቅነው የነበረው አጠባበቅ ይከብድ ነበር። ኤርሚ አላመንሽንማ ሲደወልልሽ። እግዚአብሔር ነው እየቀለዳችሁብኝ መሰለኝ ነው። ያው እየቀለደችሁብኝ ተከታትለን ነው ዳረካ እዚህ ዙር ከሳቀ ራሱ የኔ አባት ዳረ አለክ። እሺ ግን ታምጣችሁ ነው ተከታትለን ኤርሚ እሱን ተይው። እሱ የሚነገር ነገር አይደለም። እንደምንጠብቀው እንደምንፈልገው ታውቂያለሽ አይደል? በቃ ያንን ነገር እያደረግን ነበር እስካሁን ዝም ያልነው። ይሄን ነገር አንቺ ጋር እስክናመጣ ድረስ ያለውን ነገር ከሱ ጋር ሁሉ ነገር ጨርሰናል። አብርሽ ለብ ነው ወይስ ምንድነው? ንገራት ሁሉ ነገር እና ሚሩ መንገድ ላይ አግኝተው ነው እንደደንገት ብቻውን በቃ ከቤት ሲወጣ አገኘ ነው። ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር ከአንቺ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉን ነገር እንትን እያለ ነው። በቃ እያመነ ነው። ግን በእንቅልፍ ልቤ አይደለም ጋይስ። ወይኔ ሄርሚ በእንቅልፍ ልቤ አይደለም። በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደረጋችሁ። ምን ፈልገውና ምን ጠብቀው ቀን ስለነበረ ነው ታውቂያለሽ። በህይወቴ እንደ ዛሬ ቀን ነው በሰፊ ያገኘው። አውርሽ ዛሬ ግን ፋታ ራሷን ሰጥን ማለት እኮ እግዚአብሔር ዛሬ ገና ፋታ ራሷ የተሰጠን ረጅም ሰዓት ዛሬ ቀን ያገኘው። ለሊቱ በጣም ደግሞ አልተቀየምኩም። እሺ ቀለበቱን ምናምን ስላወለከኝ ምንም የከፋኝም ቀለለኝም ምንም የተሰማኝ ነገር የለም። ቀለበቱን ስላወለከው ማለት ነው። እኔ ልብ ውስጥ እንዳለው አውቃለሁ በደንብ ገባህ አይደለ? የሚሰማህን ስሜት በደንብ ነው የማውቀው። ከኔ ጋር ያለህን ሰላም፣ ከኔ ጋር ያለህን እረፍት፣ ከኔ ጋር ብዙ ነገር እንደምታማክረኝ አውቃለሁና ቀለበት ኖርማል ነው። ከዛ በላይ በጣም ብዙ ነገር እኔ እናንተ ትልቅ ቦታ እንደምንደርስ ግልጽ ነው። ስለዚህ አልተቀየምኩም፣ አልከፋኝም። ቀላል አለኝም። እሺ ልበ ሚስት በባሏ ልትቀየም ምንም ተአምር እንደማትችል ታውቃለህ። እሷ ደግሞ አንተ ላይ የሚጨክን አንጀትም ልብም የላት በእርግጠኝነት ማለት ነው። በቃ የምትፈልገው አይነት ወንድ ነህ አብርሽ። የዛሬን ቀን አምላክ ፈጣሪ ይመስገን። ወደዚህ ስትመጣ ምን ትዛለህ? የኔ ቤትማ የኔ ቤት ነው። ግን አንዳንድ ትዝታዎች ምናምን አንድ ፎቅ ምናምን ስትሄድ ትዛለህ። አብሺ ምን የምትፈልገው እናመጣለህ፣ ወይም ደግሞ የምትለን ነገር ካለ ሁሉን ነገር ማስተካከል የምንችለው ነገር ካለ አሁን አስተካክለን ያለውን ነገር
መንገር ትችላለህ። እነ እንትናንም ሀሳብ ከያዘክ ለእነ ሩታም ለእነ ፍሬም ሀሳብ ከያዘክ አይግባክ። እኛውን ሄደን ያለውን ነገር እንነግራቸዋለን። ቅድም እንዳወራ ነው ማለት ነው። ያለውን ነገር ሄደን ቁጭ ብለን አስረድተናቸው ጠዋት አንተ ጋር ከፈለጉ እንዲመጡ እናደርጋለን። ከፈለጉ ደግሞ በምትፈልገው አይነት መንገድ ደውለው ማውራት ይችላሉ። ግን አሁን አንተ እስክትገባ ቤት ያለው ስልክን ብትዘጋው ምንም ችግር የለውም። ምክንያቱም ማን እንዲበጠበጥ ስለማያስፈልግ ነው። ሌላ ነገር ሆኖ አይደለም። እንድትበጠበጥ ስለማትፈልግ ሄርሚዬም ስልክሽን ዘጋግተሽ ምናምን ያለውን ነገር ዛሬ በቃ እራሱን ፏ ብሎ ቀለል እንዲለው ሁሉን ነገር እንድታደርግለት እንፈልጋለን። ሄርሚዬ አሁን አደራ ስተንሻል ወደ ፍቅር የሆነው ልታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር የለም? ሌላ ቀን እነግርሻለሁ። አሁን መንገር አትችልም? ግን ደግሞ እኔ ስለአንተ በጣም እያሰብኩና የተጨናነኩ ስለሆነ እንዴት ነው ያው ያሳለፍኩትን ነገር ታውቃለህ ብዬ አስባለሁ። ከመጀመሪያ ቀን ጀምሮ አንተ በመቅጽበት ነው። ትናንትና ደስተኛ ነበርን። እንደውም አንተን ፕራንክ አድርጌ ምናምን ደስተኛ ሆነን ቪዲዮ ሰርተህ ነበር። እንደውም ትዝ ካለክ ለመጨረሻ ጊዜ ማለት ነው። ሰላም ነበረን። ማታ ደህና ደሪ ደህና ደር ተባብለን ነው ጠዋት የተቀየርክብኝ እና ከዚያ ቀን ጀምሮ ደህና ነበርክ። ልትነግረኝ የምትፈልገው ነገር የለም? እሺ፣ ወይም ሻወር ከወሰድክ በኋላ ትነግረኛለህ፣ ቀለል እንዲልክ። እንደዛ ይሻላል ጌታ። እሺ፣ ትነግረኛለህ ከዛ በኋላ። እሺ፣ ምን ላድርግልክ? አሁን ሻይ ላፍላለህ ወይስ ቡና ላፍላለህ? ከሻወር ስትወጣ ምን ላድርግልክ? እረፍት ነው የምትፈልገው? እሺ፣ ሻወር ትወስድና ከዛ ምግብ በልተህ እሱ ነገር ነው ወይስ ቀዝቃዛ ነገር ነው የምትፈልገው? ምንም አልፈልግም። ሻወር ልፈልግ። እሺ፣ ግን ጥያቄዎችን አልመለስክልኝም እኮ ከሻወር በኋላ። እሺ፣ እና ደግሞ ዛሬ አብረን ነው የምንተኛው። እሺ፣ እሺ፣ አብረን ነው የምንተኛው ልክ እንደሌላ ጊዜያችን። እሺ፣ እዚህ ስትመጣ አንዳንድ ጊዜ ጥሩ ሴሬሞኒ አድርጌ ቤቴ እንኳ አድርጌ አሳመሬ ምናምን ስጠራቅ ቤትሽን ለማደር ያጓጓል ይለኛል አይደል? ስለዚህ ይናፍቀኛል። አብረን ነው የምናድረው። እሺ፣